ናዚዎቹም ይህንን በሚገባ ያውቃሉ። ሌላ ለብሶ ቢገኝ ከፍተኛ ጥርጣሬ ያስነሳል። በዚህ የጦርነት ወቅት ቅንጡ የሱፍ አልባሳትን ማግኘት የማይታሰብ ነው። የሱፍ የውስጥ ሱሪውን ሊሰጥ የሚችል ፍቃደኛ ማግኘትም አስቸጋሪ ሆነ። በመጨረሻም ይህ ችግር አንድ በቅርቡ በሞተ ኸርበርት ፊሸር በሚባል የኮሌጅ ኃላፊ ምክንያት ተፈታ። የሟቹ ቤተሰቦች ሀገራቸውን ለማገዝ የሟቹን የውስጥ ሱሪ አበረከቱ። ሜጀር ዊሊያም በአግባቡ መልበስ ብቻ ሳይሆን አሳማኝ የኋላ ታሪክ ያስፈልገው ነበር። እንዳሁኑ ቢሆን በቀላሉ የፌስቡክ ገጽ ከፍቶ በፎቶሾፕ ያበዱ ፎቶዎችን ገጥግጦ ሜጀር ዊሊያምን መፍጠር ይቻል ነበር። ያኔ ግን ጉዳዩ ቀላል አልነበረም። ስለዚህም ቾምሌና ሞንታጉ ማርቲንን እውን ለማድረግ ከፍተኛ የፈጠራ ችሎታቸውን መጠቀም ነበረባቸው። ለዚህም ግላዊ የሆኑ እንደ ሲጋራ፣ የፖስታ ቴምብር፣ ክብሪት፣ ቁልፍ፣ ደረሰኝና የጉዞ ትኬት የመሳሰሉ ቁሶችን በኪሱ አኖሩለት። በዚያ አላበቁም። በሁለት የፍቅር ደብዳቤዎች፣ በአልማዝ ቀለበት ደረሰኝና በአንዲት በባህር ዳርቻ ሰውነቷን በፎጣ ስታደርቅ በምትታይ ውብ ሴት ፎቶ ህልው የተደረገች ፓም የምትባል የፈጠራ እጮኛ ተበጀለት። በእውኑ ዓለም ፓም በእንግሊዝ የስለላ ድርጅት ውስጥ የምትሠራ ሴት ነበረች። ሜጀር ማርቲንን እውን ለማድረግ ከሚያስፈልጉት የውሸት ዶክመንቶች መካከል ዋናውና በጣም አስቸጋሪው የባህር ኃይል መታወቂያው ነበር። ችግሩ በአይጥ መርዝ ከመሞቱ በፊት ያሉ የግሊንዶር ፎቶዎችን ማግኘት አለመቻሉ ነው። ሬሳውን ፎቶ ለማንሳት ቢሞከርም በጣም ድርቅ ብሎ ስለነበር ጥሩ ሞዴል ሊሆን አልቻለም። ሞንታጉ የችግሩ መፍትሄ ፊት ለፊቱ መቀመጡን ሳይገነዘብ ለቀናት ሲያስብ ቆየ። ነገር ግን ለእንግሊዝ የስለላ ድርጅት አዲስ አባላትን ለመመልመል በሚካሄድ ቅጥር ቃለ መጠይቅ ወቅት ሮኒ ሪድ የተባለ ሰው ፊት ለፊቱ ተቀምጦ ተመለከተ። ይህ ሰው የግሪንዶር ማይክል መንትያ ሊሰኝ የሚችል ነው። የሮኒ ፎቶ ተወስዶ መታወቂያ ተዘጋጀ። እንደ ብዙ የወቅቱ መታወቂያዎች አርጅቶ እንዲታይና የበለጠ አሳማኝ እንዲሆንም ሞንታጉ የዊሊያምን መታወቂያ በኪሱ ከቶ ለሳምንታት ሲያሸው ቆየ። በመጨረሻም ቾምሊና ሞንታጉ ኦፕሬሽኑን ተግባራዊ ለማድረግ ሁሉም ነገር የተሟላ መሰላቸው። ነገር ግን ድንገት የሁለቱም አይን ያስክሬኑ ባዶ እግር ላይ አረፈ። ወታደራዊ ጫማ ይቀራል። አስክሬኑ ለወራት እንዳይበላሽ በረዶስ ቆይቶ ስለነበር ጫማውን ለማድረግ የሜጀሩ እግር ሊታዘዝላቸው አልቻለም። የኤሌክትሪክ ማሞቂያ ጋር እግሩን አስጠግተው ካለሰለሱት በኋላ ጫማውን አጠለቁለት። በመጨረሻም መታወቂያውን ይዞ የፍቅረኛውን ፎቶ በኪሱ ሸክፎ ወታደራዊ ጫማውን ተጫምቶ ዊሊያም ግሌንዶር በሕጋዊነት ተጠባባቂ ሜጀር ዊሊያም ማርቲን ሆነ። ቀጣዩ የሚስጥራዊ አገልግሎት ክፍል ሥራ ትኩረትም ተጠባባቂ ሜጀር ዊሊያም ማርቲንን የናዚዎች እጅ ላይ መጣል ሆነ። በአካባቢው የጀርመን ሰላዮች ስለሚንቀሳቀሱ እንዲሁም በማዕበል ተገፍቶ የመጣን የእንግሊዝ የንጉሣዊ ባህር ኃይል አባልን አስክሬን በመንጋ ከበው እንደሚረባረቡበት ተገማች ስለነበር ለሥራው ስፔን ተመረጠች። ቀጣዩ ፈተና ዊሊያም ማርቲን ስፔን እንዴት ይድረስ የሚለው ሆነ። አስክሬኑን ከአውሮፕላን ላይ መጣል አደገኛ ነበር። የጦርነት ወቅት እንደመሆኑ መጠን አውሮፕላኖችን ሰዎች በዓይነ ቁራኛ ይከታተሉ ነበር። መርከቦችም እንዲሁ ጥርጣሬን ይፈጥራሉ። ስለዚህ ለዚህ ሥራ የተሻለ ምስጢራዊ መንገድ ይፈለግ ጀመር። እናም አንዲት ሰርጓጅ መርከብ ተመረጠች። ሰርጓጅ መርከቧ የስፔን ጠረፍ ለመድረስ 10 ቀን ወሰደባት። ከአንድ ቀን በኋላም ሰርጓጅ መርከቧ ወደ ላይ ወጣች። አስክሬኑም በተለየ ሁኔታ ተዘጋጅቶለት ከነበረው መያዣ ወጥቶ በመርከቧ ወለል ላይ ከተቀመጠ በኋላ ወደ ውቅያኖሱ ተለቀቀ። ከጥቂት ሰዓታት በኋላ በአሳ አጥማጁ ተገኘ። ዜናውም ለናዚዎቹ በፍጥነት ደርሷቸዋል። ስፔኖቹ በሳምሶናይቱስ የታጨቀውን ከፍተኛ ምስጢራዊ ዶክመንት ሕጋዊ ሥርዓቱ በሚያዘው መሠረት በቀጥታ ለእንግሊዝ መንግሥት መልሰው መላክ ይጠበቅባቸዋል። በርግጥም ይህን አድርገዋል። ነገር ግን እንደተገመተው ለእንግሊዝ ከመላካቸው በፊት የጀርመን ሰላዮች ዶክመንቱን እንዲመለከቱት ፈቅደውላቸው ነበር። ይህንንም የእንግሊዙ ምስጢራዊ አገልግሎት ማረጋገጥ ችሏል። የተመለሰው ዶክመንት ሲከፈት ቀድሞ በጥንቃቄ በተመረጠ የደብዳቤ ጥፋት ላይ እንዲቀመጥ የተደረገው የቅንድብ ጸጉር የለም። የፈጠራው ዕቅድ በጠላት ተነቦ ነበር ማለት ነው። የፈጠራ ዶክመንቱ ፎቶግራፎች ወደ ተለያዩ የናዚ ማዘዣ ጣቢያዎች በፍጥነት ተሰራጩ። ዕቅዱም በመጨረሻ በናዚ ጀርመኑ መሪ በአዶልፍ ሂትለር እጅ ገባ። የዕቅዱን ትክክለኛነት ላፍታም አልተጠራጠረም። ምንም እንኳ የጣሊያኑ ፋሽስት መሪ ቤኒቶ ሙሶሎኒ የህብረቱ ኃይሎች ፍላጎት ሲሲሊ ሳትሆን ግሪክ ነች የሚለው ሐሳብ ስሜት እንደማይስት በማስረዳት
ሂትለርን ለማሳመን ቢሞክርም ሊያደምጠው ፈቃደኛ አልነበረም። በዚህ ወቅት ፋሺስት ጣሊያን ከኢትዮጵያ ተባሮ ከወጣ 2 ዓመት ሆኖታል። ሂትለር የጀርመን ሰላዮች እውነተኛውን የእንግሊዝ ሚስጥር እንደደረሱበት እርግጠኛ ሆኗል። በዶክመንቱ ላይ የነበረው ፍጹም አመኔታ ቂላቂል ሊያስብልና እንዴት አንድ ሰው እንኳን ይህ ነገር ውሸት ሊሆን ይችላል የሚል ጥርጣሬ አላደረበትም የሚል ጥያቄ ሊያስነሳ ይችላል። ነገር ግን ሽወዳው ተራ አስክሬንና የሳምሶናይቱ ጨዋታ ብቻ አልነበረም። በእንግሊዞቹና ስፓኞቹ መካከል በተደረጉ የዲፕሎማሲያዊ የቴሌግራም መልእክት ልውውጥ ስክሪፕቶች በሚገባ የተደገፈ እንጂ። እንግሊዞቹ ኦፕሬሽኑ ተግባራዊ ከመደረጉ በፊት ተገማቹን ውጤት መሰረት አድርገው በጥንቃቄ የቴሌግራም መልእክቶችን አዘጋጅተው ነበር። አስክሬኑ በተገኘበት ወቅትም ስለ ሳምሶናይቱ አስፈላጊነትና በውስጡ ያሉት ዶክመንቶች ከናዚዎች መጠበቅ እንዳለባቸው የሚያሳስቡትን ቀድሞ የተዘጋጁትን መልእክቶች ወደ ስፓኝ አስተላልፈው ነበር። አስደናቂው ብልሃት ደግሞ መልእክቶቹ በጠጣር ሚስጥራዊ ኮዶች እንዲተላለፉ ማድረጋቸው ሲሆን ይህም ፈጠራዊ ዕቅዱ ተአማኒ እንዲሆን አድርጓል። እንግሊዞቹ ጀርመኖቹ መልእክቶቹን እንደሚጠልፏቸውና እንደሚተረጉሟቸው እርግጠኞች ነበሩ። በመጨረሻም እንግሊዞቹ ሳምሶናይቱ እጃቸው ሲደርስ ሰነዶቹን መመርመራቸውንና ሚስጥራዊነታቸው ተጠብቆ እንደቆየ ማረጋገጣቸውን የሚገልጽ መልእክት ልከዋል። ይህ መሰረታዊ ጉዳይ ነው። ምክንያቱም የህብረቱ ኃይሎች መረጃው ጀርመኖች እጅ መውደቁን ከተጠራጠሩ ዕቅዳቸውን መቀየር ይገባቸው ስለነበር ነው። ውስብስቡ ሽወዳ በሚገርም ሁኔታ የተዋጣለት ነበር። ሂትለር በህብረቱ ኃይሎች ላይ የበላይነት መቀዳጀቱን በማመን 90,000 ልምድ ያላቸው የመጀመሪያው ፓንዘር ክፍለ ጦር አባላት ከፈረንሳይ ነቅለው እንግሊዝ ለመውረር ምንም ዕቅድ ወዳልነበራት ግሪክ እንዲሰማሩ አዘዘ። በዚህም የህብረቱ ኃይሎች በቀላሉ ሲሲሊን ለመውረር ቻሉ። ሂትለር ስህተቱን በተገነዘበ ጊዜ ሁሉም ነገር ረፍዶ ነበር። የህብረቱ ኃይሎች ሲሲሊን በውጤታማነት መውረራቸው በሂትለር ላይና በጦርነቱ የበላይነት ለመቀዳጀት በተነደፈው ዕቅድ ላይ ውድቀት አስከትሏል። በተጨማሪም የህብረቱ ኃይሎች ጣሊያንን እንዲወሩ በር የከፈተላቸው ሲሆን የቤኒቶ ሙሶሎኒን ከስልጣን መባረርንም አፋጥኖታል። ሂትለርም ተስፋ በመቁረጥና ሜዲትራኒያንን በድጋሚ ለመቆጣጠር በሚል ሶቪየት ኅብረትን ለመከላከል ተብሎ በምስራቅ ሰፍሮ የነበረውን 1/5 የሚሆነውን የጀርመን ጦር ዕቅዱን አሰርዞ አቅጣጫ አስቀይሮ በደቡባዊ አውሮፓ እንዲሰፍር አደረገ። ይህም በምስራቁ ግንባር ለነበረው ጦርነት ሶቪየቶች ወሳኝ ብልጫ እንዲያገኙ ዕድል ፈጠረላቸው። ምንም እንኳ ኦፕሬሽን ሚንስሚት ለመጀመሪያ ጊዜ ሲታሰብ የጦርነቱ ወጀብ አቅጣጫውን እየቀየረ የነበረ ቢሆንም የሽወዳ ዕቅዱ ተግባራዊ ሲደረግ የህብረቱ ኃይሎች ማሸነፍ ጀመሩ ቢባል ማጋነን አይሆንም። ኦፕሬሽኑ በዓለማችን ላይ ውጤታማ ከሚባሉትና በጦርነት ጊዜ ተግባራዊ ከተደረጉ የሽወዳ ታሪኮች ውስጥ ይጠቀሳል። ተልእኮ ባይሳካ ኖሮ ምናልባትም የጦርነቱ ውጤት የተለየ ይሆን ነበር። ቁም ነገሩ ግን የኦፕሬሽኑ ጀግና ማን ነው የሚለው ነው። ግሊንዶር ማይክል ነው። ናዚዎችን ለማታለል 2 የሞተው የዌልሱ ዱርዬ ሕይወቱ ምንም እርባና እንደሌለው በመወሰን ብቻውን በለንደን በሚገኝ መጋዘን ውስጥ እንዲያበቃ ያደረገው ሰው። የግሊንዶር ማይክል አስክሬን በሙሉ ወታደራዊ ክብር በስፔን እንዲያርፍ ተደርጓል። ለበርካታ ዓመታትም ሐውልቱ ዊሊያም ማርቲን የሚለውን ህልው ያልነበረውን የልቦለዳዩን መኮንን ስም ይዞ የቆየ ሲሆን በመጨረሻም በ1997 እውነተኛ ስሙ እንዲጨመርበት ተደርጓል። አሳዛኙ ነገር ግን ግሊንዶር ማይክል ሂትለርን እንዴት እንዳታለለውና በሂደቱ የታሪክን አቅጣጫ እንዴት እንደቀየረ ለማወቅ አለመቻሉ ነው።